መጥቻለሁ። እዚህ ቤት እንግዳ የሆናችሁ እንዳለፉ ቤተሰብ ሁኑ፣ ሰብስክራይብ ያድርጉ፣ ላይክ ያድርጉና ቤተሰብ ሁኑ። ቤተሰብ ደግሞ አድርጉ እኔን ማለት ነው። እና ተባረኩ፣ ሁላችሁም ተባረኩ። እኔ ትንሽ ስራ ስርቼ ትንሽ አይደለም ግን ትልቅ ነው። ግን ጌታ ይመስገን ጨርሻለሁ። አሁን ቡና እየጠጣሁ ነው። እናንተ ኑ ቡና እኔ ጋር ጠጡ ብዬ ነው መጣሁት ማለት ነው። እናንተ አሁን ስራ ስንት ስንት ነው? ሰዓቱ አሁን 5 ሰዓት። ዛሬ ቡና አልጠጣሁምና ቡና ጭንቅላት እያለ ወይኔ ጉዴ ስርቼ አሁን እየጠጣሁ ነው። ኑ እኔ ጋር ጠጡ። እዚህ ጋር ምንድን ነው የሚባለው? ይሄ ተምር ነው። ቡና ጋር በጣም ነው ተምር የምወጣው ማለት ነው። እና ተምር በልቼ ምሳ ይሁን በቃ ምሳ ይሁን ብዬ ነው። እና ተመስገን አይደ ቱርኪያዊ ነው ተናረ ታዋናት ሰረው እንትን ቱርኪያ ሲያሳይ ተናዳንጊው ጋር ቱርኪያዊ ነው ፌክ በጣም ኢትስ አቺ ደግሞ ነው ኢሜት እስከ ማታ እስከ 12 ሰዓት ድረስ ይጠጣል ማለት ነው። እና እንቅልፍ ሰው ቡና በጠጣው ጊዜ እንቅልፍ አይመጣም እያሉ ነው። ጌታ ይመስገን እኔ ችግር ያለብኝ ጭንቄ ይጥፋ እንጂ ጭንቅ ከሌለ ሀሳብ ከሌለ ቡና እኔ እንቅልፍ አይከለክልምና ተመስገን ብያለሁ። እናንተ እንደዚህ አደርጋችሁና አሁን እየጠጣሁ ነው። እንዴት ናችሁ? ጌታ ኢየሱስ ጌታ ነው። በጌታ በኢየሱስ ክርስቶስ የተባረከ ይሁን። አባቴ ስም ሳይ ቡና በጠጣው ጊዜ በቃ እንደዚህ እኔ ያላችሁ እንደ በቃ ሸካት እያለ ምንድን ነው የሚባለው? ራሴ ጭንቅላት ላይ በቃ እንደዚህ ሰው ያደርጋል። እኔ እንደዚህ ቡና መጥመቃል ይሄንን ቡና እዚህ ሀገር ማለት ነው። እዚህ ሀገር ቡና ነጭ ነው። ሳውዲ አረቢያ ያላችሁ ማለት ነው። እና እነሱ የመጣው ነጭ ቡና ነው። እኔ ደግሞ ይሄንን አልጠጣምና እኔ ገንዘብ ገዝቼ ነው ይሄንን መጠጣው ማለት ነው። እኔ ራሴ ገዝቼ እነሱ አላመጣም ያሉ አንድ ጊዜ ጥሩ ጥሬ ቡና 1 ኪሎ መሰለኝ አመጣችና እኔ ቤቴ ውስጥ ሰርቼ አፍጭቼ ጠጥቼ ነበር። ጨርሷል ባለው ጊዜ በቃ ዝም ያለችና እኔ በቃ አንድ ጊዜ ሱቅ ሄጄ ሩብ ኪሎ ነው ግማሽ ኪሎ 25 ብር 25 ሪያል ነው ግማሽ ኪሎ ማለት ነው። እና አመጣው ጨርስኩ። አሁን ደግሞ ትላንትና እነሱ ሌላ ሀገር አሁን እየሄዱ ነው። አመት በዓሉ ሄዷልና ቡናው ስላለቀ ወይኔ እናንተ በሄደስ ማን የምጣት ብዬ ልጅቷ ደግሞ ብሬን ሰጥቼ አመጪ ብዬታና እሷ አመጣት እና ሄዶ በቃ ባይ ባይ ብዬ ሸኙ። እና እኔ አሁን እነሱ ሌላ ሀገር ነው ጆርዳን ነው የሚሄዱት ሄዷል። እኔ ብቻ ቤት ነኝ። ቤቱ ግድግዳ አጥቢ እንደዚህ አድርጊ ብላ እናቷ አዘዛ ነው ሄደች። እኔ ደግሞ ይሄንን ሁሉ ይሄንን ሁሉ እጨርሳለሁ ብዬ አንድ ክፍል አንድ ቀን አሁን ዛሬ አንድ ክፍል ሰጥቻለሁ። ይሄንን እኔ ተቀመጥኩ ቅድም ላይ ብላይ ተቀምጬ ነው ላይ ብላይ ሆኜ ይሄንን ሰጥቻለሁ። ደግሞ ነገ ወይስ አሁን ማታ አንድ ክፍል እሰጣለሁ።
የሶስት ልጆች ክፍል አለና እንደዚህ ከነገ ወዲያ ደግሞ መጅለስ ከነገ ወዲያ ደግሞ ውጭ ያለው መጅለስ እንደዚህ አድርጌ እነሱ በመጣ አንድ ሳምንት እንደዚህ ነው መሰለኝ ወይ 15 ቀን ውስጥ እኔ አንድ ክፍል እሷን በፊልም እንደዚህ ያለች አንድ ክፍልና አንድ ክፍል እንጂ ምግብ የሰራው ለሱ ሰው የለምና ሽሮ ቤት ብቻ ነውና አንድ ክፍል ያት እንጂ ያለችን የሄደችው እና እኔን ደግሞ እሺ ብዬ አንድ ክፍል ሰጠው። ኩሽና ሁለት ነው፣ ቤት ውስጥ ነው፣ ውጪ ያለው ኩሽና ደግሞ ፎቅ ላይ አለ ሁለት ክፍል እኔ ክፍልና ፍሬዝ ምናምን እነሱ ማይፈልጉ እቃ ያስቀምጡ ክፍል አለና ይሄ ደግሞ በጣም ነው አዋራ ነው ያለውና ይሄኔ ሁሉ አዘንጂ ውጭውን ሳይቀር ኦኬ ብዬ እሺ ብዬ ሰኞ እኔ ደግሞ ቀስ ብዬ እሰራለሁ ብዬ እነሱ ትናንትና ሄዷል። አርብ ነው ሄደው ዛሬ አራተኛ ቀን ነው። ቀኑ ይሮጣል እና ተመስገን ጨርሳለሁ። ችግር የለም። ለምንድን ነው ይሄ አጥም አረባክ እና ጌታ ይረዳችሁ፣ ሁላችሁም አይዟችሁ፣ በርቱ። አባቴ ቤት ውስጥ ነው፣ ልጆቹና እናቱ ያለች። እሱ ደግሞ ስራ ጠዋት ስራ ሄደ ነው 1 ሰዓት የምትዋልና አሁን ደግሞ ስራ ሄዷል። 12 ሰዓት ይመጣል። እሱ ሌሊት ማለት ነው 12 ወይ 11 ተመስገን። እላችኋለሁ ጌታ ይመስገን። ኑ ብሉ። እዚህ ተምርና ቡና በጠጣው በጣም ይጣፍጣል። አያችሁ ለምንድን ነው የጨለማ የሆነው? ኧረ ተው ካሜራ ስለሆነ ውዶቼ ተባረኩ። ብሉ ብዬ ነገር ያለው እናንተ ግን ስራ ላይ ነው። ስራ ይዤ ያለው ብላችሁ አልመጣችሁም። ተባረኩ። እሺ